ትዳር ውስጥ ዝናብ አለ፣ ትዳር ውስጥ መከራ አለ፣ መውጣትና መውረድ አለ። ሱባኤ ስለሆነ በጸጋ መቀበል እንጂ ምክንያት አድርገን ያንን ሱባኤ መናድ አንችልም። እነ ተክለ ሃይማኖት እነ ገብረ መንፈስ ቅዱስ ራሷ በረከቷ ይድረሰንና እመቤታችን ቅድስት ድንግል ማርያም ከጸና ትዳር ነው የተገኙት። ለምሳሌ ገብረ መንፈስ ቅዱስ ገድላቸውን ስታነቡ በልጅ ጦት ወላጆቻቸው ይሰቃዩ ነበር ይላል እና የቅድስት ሥላሴን ስዕል ይማጸኑ ነበር እና በሥላሴ ስም ዝክርም ያደርጋሉ። 30 ዓመት በልጅ ጦት ሲሰቃዩ ነበር ይላል። 30 ዓመት ሳያቋርጡ ትዳራቸው። መጽሐፍ ቅዱስ እንደዚህ ይላል በአንደኛ ቆሮንቶስ መልእክቱ ምዕራፍ 7 ቁጥር 27 ላይ ቅዱስ ጳውሎስ ይህንን በተመለከተ ሲናገር በሚስት ታስረ እንደሆነ መፋታትን አትሻይ። በሚስት ታስረ ማለት ተተብትበ ማለት አይደል። ሰዎች እንደሚሉ ተወስነህ ከሆነ ማለት በትዳር ተወስነህ ከሆነ በትዳር እየኖርክ ከሆነ ተሰብስበ ከሆነ መፋታትን አትሻው አታስበው ይላል። ምክንያቱም መፋታት ሱባኤ ማቋረጥ ነው። መፋታት ደግሞ እግዚአብሔር የሚጠላው ነው። በትንቢተ ሚልክያስ ምዕራፍ 2 ቁጥር 15 ላይ ማንም የልጅነት ሚስቱን አያታልል። የልጅነት ሚስቱን ማለት የመጀመሪያው አያታል አይፍታ ማለት ነው። ከዛ ውጭ አያስብ። ለምን? መፋታትን እጅግ በጣም እጠላለሁ ይላል የእስራኤል አምላክ እግዚአብሔር። መፋታት አስጸያፊ ነው። ሱባኤ ማቋረጥ አስጸያፊ ነው። ይሁዳ እኮ ከወንድሞቹ መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ ባለበት ጉባኤ ማለት ነው የሚቀድመውን አላስቀድም ብሎ አቋርጦ ነው የወጣው። ዛሬ ከቤተ መቅደስ ቅዳሴ ሳይጨርሱ አቋርጦ የሚወጡ ሰዎች በይሁዳ ይመስላሉ ይባላል። አቋርጦ ነው የወጣው፣ አልቀናውም። ስለዚህ ሱባኤ ማቋረጥ ዋጋ አያሰጥም። ከዛ ሱባኤ ዋጋ ማግኘት አንችል። ስለዚህ የትዳር ህይወት የመጨረሻ ነው። የቀድሞዎቹ ኢትዮጵያውያን ይገርሙኛል። ያገባሉ አንድ ጊዜ ነው። ከሁለት አንዳቸው በሞት ሲወሰዱ አንደኛው በምንኩስና ነው የሚኖር። ለአንዱ ያልሆነ ዓለም ለኔ ምን ያደርግልኛል? የሉቃስ ወንጌል ምዕራፍ 2 ላይ አንዲት ሴት አለች፣ ነብይት ሐና የምትባል ማለት በኋላ ላይ ያመጣታል። በትዳር ህይወት የቆየችው 7 ዓመት ባሏ ከሞተ በኋላ ግን 84 ዓመት ብቻዋን ኖራለች። የቱ ይበዛል? ከባል ጋር የቆየችው 7 ዓመት፣ ባሏ ካረፈ በኋላ ግን 84 ዓመት። ብዙ ሰው 84 ዓመት በትዳር ቆይቶ 3 ዓመት መታገስ ያቀተውና ሁለተኛ ሴት ያገባ። በጣም ከባድ ነው። ደግሞ እድሜ ጠግበው ነው የሚያርፉት። አንዳንዶቹም የሳምንት ልዩነት፣ የሁለት የሶስት ቀን ልዩነት ተከታትለው ነው የሚሞቱ ስለ ፍቅራቸው ብሎ እግዚአብሔር ማለት ነው። ለቋሚው ሐዘኑ እንዳይጸና ነው አንድ ላይ የማያደርገው እንጂ አከታትሏቸው አስታክሷቸው። የለም አንተ መቅደም የለብህም እኔ ነኝ፣ የለም እኔ አይደለሁም አንቺ አይደለሽም እኔ ነኝ እየተባባሉ ማለት ነው። ፍጹም የሆነ አብሮነት ስለሆነ በቃ ይሄን አስበው ስለሚገቡ ማለት ነው። ደግሞ በጣም የሚገርመው እኮ አይተዋወቁም። ሲጋቡ እኮ አይተዋወቁም። እሷን አያውቃትም። ቤተሰብ ነው ቢያጨው፣ እሱን አታውቀው። የሚገርም ነው። እኛ ተጠናንተን ተዋውቀን ብዙ ነገር አድርገን ግን ከባድ ነው። እግዚአብሔር ጽናቱን ለሁላችንም ያድለን። ግን ትዳር ሱባኤ ምንም አይቋረጥ።